አይ ፋሚሊ እንዴት ናችሁ? ዛሬ ደግሞ በባቡርና በታክሲ ወይም በባስ ሂደን ያለውን ፊሊንግ ነው የምናየው። ስለዚህ አብራችሁን ቆዩ። አሁን መጀመሪያ ወይ በባቡር ወይ በባስ ወይ በታክሲ እንሄዳለን። ከዛ ስንመለስ ባልሄድንበት እንሄዳለን። ስለዚህ የሚፈጠረውን ነገር አብረን እናያለን። በባቡር ስንሄድ ምን ያጋጥመናል፣ በባስ ወይ በታክሲ ስንሄድ ምን ያጋጥመናል የሚለውን አብረን እናያለን። የትም እንዳትሄዱ። ሌትስ ጎ። እንግዲህ ወርደናል። አሁን በባስ ነው የምንሄደው። በባቡር እሱን አላቅም፣ አልወሰንኩም። ስለዚህ እስቲ ቆይ። በዚህ 10 ከሆነ በባቡር ነው የሚሄደው፣ በዛ 10 ከሆነ ደግሞ በታክሲ ወይ በባስ ነው የሚሄደው። ስለዚህ 1 2 3 4 5 6 7 8 9 10። ስለዚህ በባስ ወይም በታክሲ ነው የሚሄደው። ሌትስ ጎ። እንግዲህ ዛሬ ላጥ የለም፣ ቀጥታ ቪዲዮውን ነው ማሳያችሁ። እንደምታዩት አሁን ልሻገር ነው። ተሻግሬ ታክሲ ባገኝ የተሻለ ነው የእውነት፣ ግን አይገኝም። በጣም አሁን ሰልፍ በቃ ወረፋ ይኖራል። ያን ያህል ሰልፍ አይኖርም፣ ግን ተሻገር እንዳይገጭህ። በባሱ አልሄድም፣ በታሪክ በዚህ አልሄድም የእውነት በቃ መቆም ነው በየቦታው። ወረ በኢየሱስ እንግዲህ ጋይስ እንደምታዩት እዛ አካባቢ ሰው አለ በጣም። ወደ መገናኛ የሚሄድ ታክሲ የለም፣ ብዙ ጊዜ አይኖርም። አሁን ብዙዎቹ ታክሲዎች ሰሚት ሳፋሪ ነው የሚሉት። እንግዲህ እንጠብቃለን፣ ትንሽ እንጠብቃለን እስኪመጣ። በዚህ እኔ መሄድ አይመስለኝም የእውነት። እኔ ቁመን ነው የምንሄደው በዚህ ከሄድን። ከዛ ደግሞ በየቦታው ይቆማል፣ ቶሎ አይደርስም። በቃ መገናኛ 2 ተኩል ከተነሳ 3 ተኩል ነው የምደርሰው እዛ። ጋይ ሰው ቁሟል በጣም። ለአስቸኳይ ጉዳይ በታክሲ እስካሁን ይሆን አይደለም። እንግዲህ ታክሲ እየመጣ አይደለም። አሁን ታክሲ ከመጣ አሁን ሰሚት ሳፋሪ ነው የሚለው። ይመጣሉ ታክሲዎች፣ ግን ሰሚት ሳፋሪ ነው የሚሉት። እኛ ደግሞ የምንሄደው መገናኛ ነው። እንግዲህ እንጠብቃለን። የሚያዳብረን እንኳን አላገኘንም ጋይስ። የሆነ ቸካ ነገር ስኖር ገጎን ያወራት ነበር የእውነት እንዳለ ድነው ነው ያለው። እንግዲህ እየጠበቅን ነው፣ በጣም እየጠበቅን ነው። ባቡሩ መጣ። ወይኔ ባቡሩ የእውነት መጀመሪያ በባቡሩ ቢደርሰኝስ በእናት። ባቡሩ ደስ የሚለው ነገር ምንድነው? ትጠብቃለህ፣ ሲመጣ ተፋልጠህ ትገባለህ፣ አለቀ። አሁን ታክሲ ላይ በቃ የሚይዘው 15 ሰው ሞልቶ ነው የሚመጣው ምናምን። አቦለለው በጌታ እንዴ! ሲኖ ምን ነው ተሰደው ነው እንዴ? ጋይስ እየቀጠቀጠኝ ነው አልቻልኩም። ጌታ ምን ነው እንጂ እኔ በጣም ብዙ ባስ እየመጣ ገፍቻለሁኝ ጋይስ። እስከ መቼ እንደምገፋ አላውቅም። ፀሐይ እየቀጠቀጠኝ ነው። እንግዲህ ይኸው ባስ ይመጣል። በባስማ አልሄድም የእውነት፣ በታክሲ ካልሆነ ግን። ታክሲ ደግሞ እየመጣ አይደለም ጭራሽ። ተጋፍቼ እንኳን እንዳልገባ እንዳለ የሚመጣው ታክሲ ሰሚት ሳፋሪ ነው የሚለው ጋይስ። እንደምትሰሙት ነው፣ ሰሚት ሳፋሪ ነው ከነ የሚለው። ባሱ መጣ ጋይስ። አልቻልኩም፣ በጣም ፀሐይ እየቀጠቀጠኝ ነው የእውነት። እና በቃ በባስ ለመሄድ ወስኛለሁ፣ ቁሚም ቢሆን። ስለዚህ በቃ በባሱ ማል የምን አባቴ መቅበጥ ነው። እንግዲህ ቁመንም ቢሆን በባስ እንሄዳለን። እንግዲህ ላይቭን እናየዋለን። አባቴ ገብተናል። እንግዲህ ምንም ማድረግ አይቻልም፣ ፊሊንጉን ማየት ነው የምንችለው። በቃ እንግዲህ በባስ ገብተናል። ይኸው እንደምታዩት ነው። በቃ ጥብብ ያለ ነው፣ ሰው ላበላብ ነው ምናምን ስታፍ። ይኸው እንግዲህ እንደምታዩት ነው። ሌትስ ጎ ይላል አባቴ። ጋይስ ምን እንደተፈጠረ አታምኑም። ተቀመጥኩኝ። እንግዲህ ሳሊተ ምሕረት ሳንደርስ ተነሳችልኝ፣ ተቀመጥኩኝ። ጋይዝ እዚህ ደግሞ ምን እንደተፈጠረ አታምኑም። ትራፊክ ያዘን። ትራፊክ እየቀጣው ነው የእውነት። ይኸው እያወራት ነው። ለምንድን ነው የማይሆን ቦታ ቆሞ ነው መሰል። ኧረ ፍቺውና እንሂድ በእናትሽ። ዛግን ያልኩት በቃ እዛው እንገናኝ። እንግዲህ መገናኛ ደርሰናል ይላል አባቴ። እንግዲህ ላጥ ማለት አቁመናል። አሁን እንግዲህ መገናኛ ዝም ብለን የተባበሩት ህንጻን አይተን ተመልሰን ወደ አያት ወደ ሰፈራችን። እንግዲህ ባስ ነው ያለው መገናኛ።
በዚህ ሊደር እንግዲህ ጋይስ ላጥ ማለት አቁመናል። ምንም ነገር ካጋጠመን አብረን የምናየው ይሆናል። መገናኛ የተባበሩት ህንጻ ደርሰን እንግዲህ በባስ ያለውን ስሜት እኔ ምን ብዬ ላስረዳችሁ? በጣም አዛ ነው፣ ክራውድድ ነው። በቃ በተለይ ሳሪተ ምሕረት ላይ ያለው ክራውድድ፣ ከዛ ደግሞ በየቦታው ነው የሚቆመው። እሱ በጣም አስቸጋሪ ነው። ቁመህ በየቦታው እየቆመ በስማ። እስቲ በባቡር ደግሞ ያለውን እናየዋለን። እስቲ እዛ የተባበሩት ህንጻ ደርሰን እንመለስ። መገናኛ ከመጣን አይቀር እዛ አካባቢ ግን ቼካ ምናምን አይጠፋም ጋይስ። አሪፍ እቃ ያለው ቼካ። አይኔ በጣም ቢዥ ብሎበታል። ላይነህ ደስታን አትንፈገው ይላል አባቴ። እንግዲህ የተባበሩት ደርሰናል። ከዛ እንመለሳለን። እዚህ ደርሰን ትንሽ ሄደት እንበል። መገናኛ መምጣታችንን ለማሳየት ያህል እንግዲህ መገናኛ ይሄን ይመስላል። ሰው በሰው ነው በቃ። እኔ ግን ይገርመኛል ጋይስ፣ መገናኛ ሁል ጊዜ ሰው እየሄደ ነው ወይ ቆሟል? ኧረ ላሽ ምን ይሄ ነው? ይሄንን እቃ ከኋላ ነው ማየት ፈልገው፣ ከኋላ ማየት ፈልጋለሁ ጋይስ። ከፊት ለፊት ያየሁትን ከኋላ እንደዚህ ማየት ፈልጋለሁ። ተው እኔ አይደለሁም ካሜራዬ ነው የእውነት። ሂድ አንተ ባለጌ። እንግዲህ ጋይስ የተባበሩት ደርሰናል። አሁን እንግዲህ መገናኛ ይሄን ይመስላል። መገናኛን አይተናል። አሁን ተመልሰን እንሄዳለን። ይኸው እንግዲህ ከባስ ይኸው እዛ ነው ባቡር ስቴሽኑ። እዛ ትኬታችንን ቆርጠን ምንድነው የምከተለው? ምንድነው የምትከተለው አንተ? እኔ አይደለሁም ካሜራውን የሆነት ጋይስ። አንዳንድ ጊዜ እንደዚህ መዝናናት አለብህ ጋይስ። መገናኛ ስትሆን ሰው በቃ ሰው ማየት ለራሱ እንግዲህ ጋይስ እዚህ ጋር አሁን ትኬታችንን እንቆርጣለን። ከዛ በባቡር ደግሞ እኔ እንጃ ባቡር በጣም ይጨናነቃል ብዬ አስባለሁ፣ ግን እንደ ባሱ ይሆናል ብዬ አላስብም። ባሱ እስካሁን በጣም አዛርጎኛል። ምንም ደስ ማለት ምቾት አልሰጠኝም። እንግዲህ እዚህ ጋር ይላል አባቴ፣ ሰው ተጋፍተህ ነው የምታልፈው ለማለፍ እንኳን። እንግዲህ ባቡር ውስጥ የሚያጋጥመን ነገር አሪፍ ነገር ነው ብዬ አስባለሁ። አሪፍ ነገር ታያለ ባቡር ውስጥ። እዚህ ጋር ትኬቴን ተቀብያለሁኝ። ፍተሻ የለም አሉኝ። ኧረ ጭር ያለ ነው። ምን ይሄ ነው ጋዴውን። በዛ አይነት በቃ ወንበር አገኛለሁ ማለት ነው። ትንሽ ረጋ ያለ ነው ዛሬ። ለምን እንደሆነ አላውቅም። ሰዓቱ ይሆን አላውቅም፣ ግን በቃ ረጋ ያለ ነው። እዚህ ጋር ትኬቴን አሳያለሁ ይመስለኛል። ትኬት እያለችኝ ነው። ኦኬ ትኬቴን አሳይቻለሁኝ። እንግዲህ ገብቻለሁ ይላል። እዛ ጋር ሁለት ሰው ነው የሚታየኝ። እንግዲህ ጋይዝ እየጠበቅኩ ነው ባቡሩን። ደግሞ የእውነት በጣም ብዙ ሰዓት ነው የቆምኩት። አይመጣም እንዴ? እየጠበቅን ነው። አሁንም ባቡሩ መጣ ይላል አባቴ። እንግዲህ ባቡሩ መጥቷል። ወንበር ባገኘን ጌታዬ ሆይ ወንበር ባገኘን። ሰው የለም ወንበር ባገኘን። ባቡሩ መጥቷል ይላል አባቴ። ከባስ ወደ ባቡር ይላል አባቴ። ደርሶ መልስ ምንም መጋፋት የለውም። ሰው የለም በቃ ትንሽ ነን። ወይ ወንበር ማግኘት ቀልድ ነው እንዴ? ወንበር ጋይዝ ገብተናል። እንግዲህ ባቡር ውስጥ ወንበር የለም። ጋዴውን ምንድነው የማየው ጋይዝ? እንግዲህ ጋይዝ የባቡሩ ቫይቭ እንዲመስላል እንደምታዩት ነው። ቪው በቃ እንደዚህ ነው። እናንተ የትኛው ነው እንግዲህ እስካሁን ጋያችሁት ከቪዲዮ? እኔ ባቡሩ የተሻለ ይመስለኛል። የሆነ ትንሽ ቀለል ያለ ነው። እዚህ ጋር ወንበር አገኘን ይላል አባቴ። ስግጥ ብለን ጠጋ በሉ ምናምን ብለን ወንበር አግኝተናል። እንግዲህ አሁን ወደ መዳረሻው እየደረስን ነው። እንወርዳለን ማለት ነው። እንግዲህ ደርሰናል፣ እየደረስን ነው። እዚህ ጋር አባቴ ማንንም አይሰማም። አባቴ ኤርፎኑን ደግ አድርጎ እንግዲህ ደርሰናል። እንግዲህ በባቡር ቶሎ ነው የደረስኩት የሆነት አተበዛ በባስ እኮ በጣም ስቃይና ይቻለው እግዚአብሔርን። በባቡር በቃ ድርስ ትላለህ። ተሰቃይተህም ቢሆን ትደርሳለህ። እኔ ብቻ ባቡር የተሻለ ነው። ክራውድድ የለው ምን የለው በቃ መሄድ ብቻ። ፌርማታው ላይ ብቻ ነው የሚቆመው የሆነት። አሁን ቀጥታ ወደ ቤታችን እንግዲህ ፋሚሊ ደርሻለሁኝ። ደረጃውን እኔ እወጣለሁ፣ እናንተ ሰብስክራይብ አድርጉ።
እንግዲህ ጋይስ ቪዲዮውን እንዴት ያገኛችሁት? እኔ እንግዲህ ከባቡርና ከታክሲ ወይም ከባቡርና ከባስ ባቡር የተሻለው ነው አግኝቼዋለሁ። ለእኔ ከ10 በቃ 7 ሰጠዋለሁ። እናንተ ስንት ሰጡታላችሁ? ኮሜንት ላይ ያሳውቁኝ። ይመቻችሁ። ሰብስክራይብ እያደረጋችሁ